ኛውም ሁኔታ ላይ ሆነ ፍራቻ ለራስህ አትንገር። ቀድመህ አታውረው፣ ቀድመህ አታስታውሰው። ባንድም በሌላም ነገን የተሻለ ለማድረግ ሁሌ ከራስ ጋር ተሟገት፣ ከራስ ጋር ተከራከር እንጂ ቀድመህ ነገ ለሚገጥም ችግር አስቀድመ ለራስ እያሳወቅ ዛሬን አታበላሽ። 24/7 ነፍስን አታስጨንቅ። ጤና ይስጥልን ቤተሰብ፣ እንደምን ቆይታችኋል? በያላችሁበት የዓለማችን ኮርነር ሰላማችሁ ይበዛ ዘንድ ዛሬም እንደትላንቱ አብዝቼ ጤናችሁን እየተመኘው ዛሬ ደግሞ ቆይታ የምናደርገው እንዴት ፍርሃትን እናስወግድ ነው። እንዴት ፍርሃትን እናስወግደው? እንዴት ከራሳችን ጋር እንግባባ? እንዴት ነጋችንን እንስራ? ዛሬያችን እንዴት ኮምፎርት እናርግ በሚል እርስ ላይ ቆይታ እናረጋለን። በእርግጠኝነት እናንተም ወዳችሁት አብራችሁ እንደምትቆዩ አልጠራጠርም። ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት እያስቀመጣችሁ ዛሬም እንደ ትላንቱ የበለጠ ርቀት እንድጓዝ እናንተን አስተዋጽኦ እንደምትለግሱኝ አይ ሆፕ። እኔ አባይ ስክሪን ነኝ። እናንተም ያላችሁትን ሶሻል ላይ እንቅስቃሴ ሶሻል ላይ ያላችሁን አክቲቪቲ በኮሜንት አስቀምጡልኝ። እኔም ቤታችሁን ቼክ አረጋለሁ፣ ወደ ቤታችሁ ጎራ እላለሁ፣ ያለኝን ሐሳብ አስተያየት አስቀምጣለሁ፣ ቤታችሁ ታደማለሁ። ይህን በማድረግ ዛሬ ላይ ያለውን ኦፖርቹኒቲ ያለውን እድል ለዓለም የተሰጠውን የሶሻል ሚዲያ ጸጋ አብረን ዳገት ቁልቁሌቱን እየተጓዝን እንደምንቀጥል ተስፋ አረጋለሁ። ወደ ዋናው ሐሳቤ ስገባ ብዙዎቻችን እንደምታውቁት እንግዲህ ራሳችንን በአላስፈላጊ እስር ቤት አስረነው ባላስፈላጊ ሁኔታ ውስጥ ባላስፈላጊ ስሜት ውስጥ ስናንገላታ ከምንኖርበት ምክንያቶች መካከል ፍርሃት ነው። ፍርሃት እንዴት እናስወግድ ነው? አንተ ስትፈጠር ሺህ ዓመት አትኖርም ማለት፣ አንቺ ስትፈጠሪ ሺህ ዓመት አትኖርም። አንቺ ማወቅ የምትችይው ዛሬ ስላለሽበት ሁኔታ ነው። ትላንት ስለመጣሽበት ታሪክ ነው። ነገ ሌላ ቀን ነው ሲባል በምክንያት ነው። ነገን በፍጹም ማወቅ አትችይም። ነገ ሊያቅ የሚችለው ፈጣሪ ብቻ ነው፣ አላህ ብቻ ነው ካልን ደጋግመን፣ ዛሬ ግን መሆን ያለብሽ መሆን ያልቻልሽ ተጓደኞችሽ እኩል ያልቆምሽ፣ በአንድም በሌላም ከምታውቂያቸው የሥራ ባልደረቦችሽ ጋራ እኩል ኮሙኒኬት ማድረግ ያቃተሽ፣ ለ5 ደቂቃ ሰው ፊት ቆመሽ ሐሳብሽን መግለጽ የተቸገርሽው፣ ህልምሽን ዲፋይን ማድረግ፣ ህልምሽን ፕላን ማድረግ፣ ህልምህን ዲፋይን ማድረግ፣ ህልምህን ፕላን ማድረግ የተቸገርክበት ምክንያቱ ምንድነው? ነው እዛ ጋር ነው ቆይታ የምናደርገው ቤተሰብ። እንግዲህ ብዙዎቻችን ህልማችንን ሳንኖር እንሞታለን። ብዙዎቻችን ራሳችንን 24/7 እንዳሰቃየን እድሜ ነውና እየገሰገሰ እየኮበለለ ምንም ማድረግ በምንችልበት ሁኔታ ላይ ስንደርስ ለልጆቻችን ጸጸትን አውርሰን የምናልፍ ብዙ ሰዎች ነን። የምትችለውን አድርገሃል ወይ ነው? አንተ በእያንዳንዱ እንቅስቃሴ ለህይወት የተሻለ አስተዋጽኦ ለማድረግ ብዙ ርቀት ሂደሃል ወይ ነው ጥያቄው። ሂደሻል ወይ? የምትሞክረውን በማድረግ የምትችለውን በማድረግ ለራስህ ምን ያክል ዋጋ ከፍለሃል? ለራስሽ ምን ያክል አስተዋጽኦ አድርገሻል? በነገራችን ላይ በእያንዳንዱ እንቅስቃሴያችን ሰዎች በባህሪያችን በህይወት ውጤታማ ያልሆኑ ሰዎች ምክንያቶች እንደረድራለን። እኔ በዚህ ደረጃ እዚህ መድረስ ያልቻልኩት አባቴ እንዲህ ስላደረገ፣ እናቴ፣ አጎቴ፣ አክስቴ፣ ወንድሜ፣ እህቴ ሰምሲንግ ላይክ አይደለም፣ የራሳችን ችግር ነው። ዛሬ ይህን ማድረግ በምትችልበት በባነንክበት ዘመን ትላንት እናት አባቱ ስላስቀሩብ ጉዳይ ዛሬ ምን ለማድረግ ሞክረሃል ነው? ምን ያክል ታግለዋል? ህይወትን ነው። ህይወት ምርጫ ነች ይባላል አይደለ? ሰው በሚያስበው ልክ ይኖራል ይባላል አይደለ? ሰው በሚያስበው ልክ ይኖራል ከተባለ አንተ እየኖርክ ያለው ያስተሳሰብን ውጤት እንጂ ቤተሰቦች ኖር ስላደረጉ ቤተሰቦች ስለጫኑብህ አይደለም። ስለዚህ ዛሬ በየትኛውም ሁኔታ ላይ ሆነ ፍርሃትን አስወግደ ነገህን ለማስተካከል ዛሬም ከራስ ጋር ለመግባባ በአንተ ስም ያለ ቤተሰቦችን ካላስፈላጊ ጭንቀት ካላስፈላጊ ችግር ለማውጣት ምን ያክል እየሞከርክ ነው ጥያቄው። እንግዲህ ብዙ ጊዜ ሰምታችኋል፣ ይሄ ነገር ይደጋገማል። በቢዝነሱ ዓለም ወረቀት ላይ ብዙ ርቀት ያልሄዱ ሰዎች ውጤታማ ናቸው ይባላል። ለምን እንደው ታውቃላችሁ? ካልኩሌት ስለማያደርጉ ነው፣ ስለማይፈሩ፣ ስለማይጨነቁ ነው። ነገን በክፋት ነገን በተንኮል ለመቀበል ስለማይፈልጉ ነው። የተወሰነ ወረቀት ነክ ወይም የተወሰነች አካዳሚክ ያህል ትንሽ ርቀት ይያለው የሚሉ ሰዎች በእያንዳንዳቸው እንቅስቃሴያቸው ብዙ ጊዜ ፌል ያደርጋሉ። ከጥቂቶቹ መካከል ነው
ከጥቂት ከብዙዎቹ መካከል ጥቂቶቹ ነው የሚወጡ እንጂ ብዙዎቹ ፌል ያደርጋሉ። ሜጀር ኬዙ ምንድነው? ፍርሃት ነው። ዛሬ ነገህን ትፈራለህ። ነገን አላየኸውም። አንተ የምታውቀው በእርግጠኝነት ትላንትናን ነው። ዛሬ እስካለህበት እስከዚች ሰዓት ድረስ ነው አይደለ? ዛሬን የምታውቀው። ታዲያ ለነገ ለምን ትፈራለህ? ዛሬ ባለህበት በዚሁ ሰዓት በዚሁ ሁኔታ ላይፍን አፕዴት ለማድረግ ራስን ለማስተካከል ካላስፈላጊ ጓደኞች ጋራ ለመላቀቅ የሱ ጊዜ ሲኖረው እንደ ኪሱ ቦርሳ ይዞ ሊዞር የሚፈልግ ጓደኛ ጋራ ያንተ እንቅስቃሴ ከማያስደስተው ጓደኛ ጋራ በቅንነት ለማራቅ ምን እያሰብህ ነው? ጥያቄ ምን እያሰብህ ነው? ብዙ ሰዎች ባላስፈላጊ ሱስ ውስጥ ገብተው ሱሳቸውን የሚጠግንላቸውን ጓደኛ መራቅ አይፈልጉም። ጓደኛ እኮ ሁሌ ያንተን ሱስ በጠገነ ቁጥር አንተ ወደ አላስፈላጊ መንገድ ስትሄድ ባገዘ ቁጥር ባበረታታ ቁጥር እየጠቀመ ሳይሆን እየገደለ ነው። እያበረታ ሳይሆን ወደኋላ እያስቀረ ነው። ሙሉ ቁመና እንዲኖር ሙሉ ሰው እንድትሆን የራሱን አስተዋጽኦ እያበረከተ ሳይሆን እንቅስቃሴ ዜሮ እንዲገባ ነው እሱ እያገዘ ያለ። ከዛ አንፃር ብዙ ጊዜ ፍርሃት እንዴት እናስወግድ ነው። አሁን ሶሻል ሚዲያ ላይ እኔ በዚህ ባጭር ጊዜ ቆይታ ባደረኩት ፕራክቲስ ብዙዎች ሶሻል ሚዲያ ላይ ፕራክቲስ የማናደርግበት ምክንያቱ ያን ያክል ስክሪን ላይ መታየት አንፈልግም ይላል። መታየት አንፈልግም። ስክሪን ላይ ስትታይ አንተ ምን ይነካል? ምን ይጎላል? የምታተርፈው ይበዛል እንጂ ስክሪን ላይ በመታየት እኮ ከኔ ጋር እንተዋወቃለን። ስክሪን ላይ በመታየት ከሌሎች ሰዎች ጋር ትተዋወቃለህ። ስክሪን ላይ በመታየትህ ሐሳብህን ታዳብራለህ፣ ራስን ቢውልድ ታረጋለህ፣ ለራስ እውቅና ትሰጣለህ፣ እውቅና ትፈጥራለህ፣ እውቅናን ታተርፋለህ። በተጨማሪ ደግሞ ሁላችንም ሶሻል ሚዲያ ላይ ፕራክቲስ ስናደርግ በዋናነት እናተርፋለን ብለን ነው አይደለም? ፋይናንሺያሊ ብዙ ርቀት እንሄዳለን እንሞክራለን ብለን እሱንም ታተርፋለህ። ሌላ ዘመንህን ፕሮፋይል እያረክ እኮ ነው። ዛሬ ያለህበትን የህይወት ፕሮፋይል እየሰነርከው ነው። ነገ ከነገ በስቲያ አንተ ካለፍክ የሰው ልጅ ኃላፊ ነውና ከ40 እና ከ50 ዓመት በኋላ እድሜ ለቴክኖሎጂ ከ20 ዓመት ከ30 ዓመት በፊት የነበረ ቪዲዮ ሪተች እየተደረገ አንተን ማየት ለሚፈልግ ያንተ ትውልድ ይሄን ይመስል ነበረ። ሙሉ ፕሮፋይል አስቀመጥክ፣ ቶኔሽን አስቀመጥክ፣ ፊዥዋሊም እንደምትመስል አስቀመጥክ፣ ሜንታሊም እንደምትመስል አስቀመጥክ። እና በዚህ ዘመን በዚህ ቴክኖሎጂ ዘመን በዚህ ሶሻል ሚዲያ በየቤታችን በገባበት ዘመን በዚህ ዘመን እድላችንን በኪሳችን ይዘን በምንዞርበት ዘመን አብዝተው እኔ ከዚህ አንፃር እፈራለሁ፣ እኔ ፈተና የወደኩት ገና ሲጀመር እየፈራው ነበር የሚል ሰው እኮ አለ። የዛሬውን ፈተና ፈርቻለሁ የሚል ሰው አለ። እኔ ዛሬ አዳሬ ጥሩ አልነበረም፣ ሲያስቃዠኝ ነበር ያደረው፣ ምናልባት ውሎዬ የቀና ላይሆን ይችላል የሚል ሰው አለ። እንደዚህ አይነት ሟርት ራስን አታስለምደው። እንደዚህ አይነት ፌርነስ ቀድመህ ለራስህ አትንገረው። ሜንታል በባህሪው የሰው ልጅ በባህሪው ማይንዱ የሰጠውን ነገር የጫንከውን ነገር ነው የሚይዘው። ጠዋት ስትነሳ ለአእምሮ ደስ የማይል ነገር ጭነህበት ከሆነ በእያንዳንዱ እንቅስቃሴ ለሚገጥሙ አላስፈላጊ እይታዎች፣ አላስፈላጊ ትዕይንቶች ቀድሞውንም እኮ እኔ እንደዚህ እያልሁ ነበር የሚል ነገር ታስለምደዋለህ። ይሄ ፍራቻ ነው። ምድር ላይ ስንመጣ እኛ የሰው ልጆች ወደ ምድር ስንላክ ወደ ምድር ስንመጣ የምንችለውን ያክል ፋይት አድርገን ምድር ላይ ያለ ቆይታችንን በስትሬንግዝ በጥንካሬ ነው አይደለም ተወጠን እንድነድ ከሌሎች እንስሳቶች በተለየ መልኩ የተሻለ አእምሮ፣ የተሻለ አስተሳሰብ፣ የተሻለ ስብና፣ የተሻለ ቁመና፣ የተሻለ ገጽታ ተሰጥቶን የተላክነው። ስለዚህ ብዙ ጊዜ ፍራቻን አስወግድ። አንተ የተሻለ ርቀት መሄድ ካለብህ፣ አንተ ማትረፍ ካለብህ፣ አንተ ነገህን መስራት ካለብህ፣ አንተና ቤተሰብን በሚፈለገው የህይወት ልክ ይዘህ ማለፍ ካለብህ ፍራቻ የሚባል በራስ ላይ የምትፈጥረውን ጥቁር እስር ቤት፣ ጥቁር ወህኒ ቤት አስወጣናታል ነው ጥያቄ።
ግርም ይላል። እኔ በእያንዳንዱ አጋጣሚ የሰው ልጅ እስከሚሞት ራሱን ኤክስፔሪየንስ ያደርጋል ይባላል አይደለ? እስከሚሞት ድረስ ልምድ ያካብታል ይባላል። እና በእያንዳንዱ እንቅስቃሴ ስታየው አንተ ከራስ ጋር ተግባብተህ እንደው እኔ እያነሳሁት ካለው ሐሳብ አንጻር እንኳን ምንድነው እያለ ያለው ከሚል እሳቤ በዙሪያ ያሉ ሰዎችን ቼክ ለማድረግ ብትሞክር ዛሬ ስለሚፈጠረው ነገር ከዚህ ደቂቃ በኋላ የሚያውቁት ነገር የለም። ግን ለቀጣይ 3-4 ዓመት መጥፎ እሳቤ እያሰቡ ራሳቸውን ያስጨንቃል። ለቀጣይ 5-6 ዓመታት በራሳቸው በመንፈሳቸው ትንቢያ እየተነበዩ ከራሳቸው ጋር ይጣላሉ፣ እንቅስቃሴያቸውን ሁሉ ያበላሻሉ። ከዛ አንፃር ወደ መጨረሻው ስንመጣ በእያንዳንዷ እንቅስቃሴ ያንተ እሳቤ፣ ያንተ አካሄድ፣ ያንተ ሙከራ መላ ህይወትን ትወስናለች ትመጥናለችና መበርታት አለብህ፣ መጠንከር አለብህ። ፍራቻን በአንድም በሌላም ከራስ ውስጥ አውጥተህ መጣል መቻል አለብህ በሚል እሳቤ ነበር ዛሬ ቆይታ ያደረግነው። በሌላ ጊዜ በሌላ ርዕስ እስከምመለስ መልካሙን ሁሉ ተመኘው። ላይክ ሰብስክራይብ እያደረጋችሁ እንደዚህ ተቀደሙ ሁሉ ኮሜንታችሁን እያስቀመጣችሁ ያላችሁን ተሞክሮ ትላንት የመጣችሁበትን ዛሬ ያላችሁበትን ሁኔታ ነጋችሁ ምን እንደሚመስል ከራሳችሁ ጋር ያደረጋችሁትን ውይይት በኮሜንት እንደምታካፍሉኝ አልጠራጠርም። ለዛሬ ይሄን ይመስል ነበረ። ጤና ይስጥልን።